እንግዲህ የዛሬ ቆይታዬ ዩቱብ መስራት ሲፈልግ ወይም ወንድ ወይም ሴት ዩቱብ መስራት ሲፈልግ አከፋፈቱና አሰራሩን ያላወቀ ብቻ ይሄንን ቪዲዮ እንዲያዩ ፈልጋለሁ። አሰላሙ አለይኩም ወራህመቱላሂ በረካቱ ዩቱብ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላህ። ከኔ ጋር ሁሉ ሰላም፣ ስራ፣ አፍያ፣ ኢባዳ እንዴት ነው? እንግዲህ ይሄን ሰሞን በተለያየ ቪዲዮ ከች እያልን ነው። እንዴት ነው? ሰብስክራይብ እያደረጋችሁኝ ነው ወይስ እንዴት ነው? ቤቴ በጣም ቀዝቅዟል። ሰብስክራይብ አድርጉ። ቻናል ላይ እንቅልፍ መጥቶታል። ተው እንቅልፉን አንሱለት። እናንተ ናችሁ የምታነሱለት እንቅልፉን ማለት ነው። እንግዲህ ዛሬ የመጣሁት ዩቱብ መስራት ፈልጋለሁ። ዩቱብ አንድ ሰው መስራት ሲፈልግ አከፋፈቱን የማያቅ ዩቱብ ስራውን የማያቅ ህግ ደንቡን የማያቅ በዛ ብቻ ግራ ገብቶት ዩቱብ መስራት ሲፈልግ ዝም ያለ ሰው በውስጥ ማናገር ትችላላችሁ። ራሱን የቻለ ግሩፕ አለው። በዛ ግሩፕ ቀላቅላችኋለሁኝ። አከፋፈቱን ካላወቃችሁ ያን ግሩፕ ገብታችሁ ተምራችሁ አከፋፈቱን ካላወቃችሁ ደግሞ ከፍቶ ሁሉ ነገር ህግ ደንቡን ጠብቆ ከፍቶ ጃይዝ አድርጎ የሚሰጣችሁ ሰው አደርግላችኋለሁኝ። እናንተ ብቻ ዩቱብ ለመስራት ህግ ደንቡን ጠብቃችሁ ለመስራት ዝግጁ ሆኑ። እንግዳውስ በቲክታክ ምንም ጥቅም በሌለው በቲክታክ በወረኛው ቦታ በነፃ እንውላለን፣ በነፃ እየሳቅን ምን እያልን እንውላለን። ግን ዩቱበር ሆነን ግን ዩቱበራችን አሳድገን ክፍያ እስከሚጀምረን ድረስ የማዳም ቅመም ልትሆኚ ትችያለሽ። ግመል ጠባቂ፣ ፍየል ጠባቂ ልትሆን ትችላለህ። ለእናንተ ይጠቅማችኋል። እኔ የማዳም ቅመም ነኝ። የማዳም ቅመም ሆኜ ከአንድ በኩል ስራዬን እየሰራው ከአንድ በኩል ቻናሌን አሳድጌ ገንዘብ መክፈል ሲጀምረኝ መቼም የማያቋርጠኝ ዩቱበሬ ገንዘብ ክፍያ ከጀመረኝ መቼም ከሰራሁበት ጠንክሬ ሁሌ ከተገኘሁበት ሁሌ ገንዘብ የሚከፍለኝ እሱ ብቻ ነው። እና የማዳም ቅመም ቢሆንም ጊዜና ወይም የሆነ ጊዜ ሰልችቶኝ ሀገሬን ሊገባ ይችላል። ከዛ በኋላ እዚህ የሚከፈለኝ ገንዘብ ሊቆም ይችላል ማለት ነው። ግን ዩቱብ ካልተዋችሁት ጠንክራችሁ ከሰራችሁ ወደፊት እያሰባችሁ ከሰራችሁበት ዩቱብ መቼም ቢሆን ክፍያ አያቆምም ለማለት ፈልጌ ነው። እና የሚጠቅመንም ደግሞ የማዳም ቅመሞች በተለይ ልታዳምጡኝ የሚፈልገው ነገር የሚጠቅመን በተለይ ለማዳም ቅመሞች ለኛ ይጠቅመናል። ስንቶቻችን ሙድ የምናቅ ሁሉ ነገር በቃ በስራ እንደ ስራ መሆን የምናቅ በማዳም ቤት የተንከራተተን ሰዎች ነን። ያ ግን ማለት ደግሞ ዩቱብ ብንከፍት ዩቱብ ተጠቃሚ ብንሆን ዩቱብ መስራት ያቅተናል ብዬ አላስብም። ገባች አይደለ? ስንቶቻችን ኤቨን ራሱ ቲክታክ ላይ እየተጫወትን ዝም ብለን እየተዝናናን ራሳችን ሙዳችን እያሳየን አይደል እንዴ? ያ ማለት ዩቱበሮች ብንሆን ደግሞ የበለጠ ተወዳጅ እንሆናለን። የበለጠ በቃ አይምሯችን ወደ ስራ ይከፈትልናል። እና በመቀጠል ደግሞ ፍየል ጠባቂዎችም ግመል ጠባቂዎችም እናንተም በተለይ እናንተ ደግሞ ብትሰሩ የምታሳዩ ግመሉን የምታሳዩ ገብታችሁ የምትወጡት ሰጣ ገባ ውስጥ ያንናን ስታሳዩ ሰውም አዝኖ የኛ ኢትዮጵያ ማለት ያዝናል፣ ይራራል። በዛን ሰዓት ሰብስክራይብ ያደርጋችኋል። ሰብስክራይብ ሲያደርጋችሁ ደግሞ እናንተ ተጠቃሚ ነው የምትሆኑት እንጂ አይጉዳችሁም። ዩቱብ ክፈቱ፣ ዩቱብ ሲሩ። ያዝም ብላችሁ ቲክታክ ላይፍ ገብታችሁ የምትጫወቱ ጊዜ የምታሳልፉ ዝም ብላችሁ ቲክታክም ከፍታችሁ ቲክታክ ቪዲዮ እየለቀቃችሁ እየተጫወታችሁ አይደል እንዴ? ኖርማል ዩቱብ ከፍታችሁ ግን ህግ ደንቡን ጠብቃችሁ ዩቱብ ብትሰሩ ሁሌ ክፍያ አለው። ሁሌ የትም ሀገር ሆናችሁ ካልሞታችሁ በስተቀር ከሞታችሁ ብቻ ነው ያ ቻናላችሁ መክፈል የሚያቆመው። ያም ሆኖ ግን አያቆሙም። ሌላ ሰው ከሰራበት ከቀጠለበት ይቀጥላል እንጂ አያቆሙም። ያ ማለት ግን ዩቱብ ከሰራችሁበት መቆም የለውም ማለት ለማለት ፈልጌ ነው። ዋናው ግን ከአንድ ቦታ ሲሰሩ ከአንድ ቦታ ቻናላችሁ ማሳደግ አለባችሁ ማለት ነው። እና ወደፊት ሀገር ከገባን ይጠቅመናል ብዬ አስባለሁ። እስከ መቼ ድረስ የሰው ሀገር እንኖራለን? ብቻ የሰው ሀገር እንኖራለን ብንል በራሳችን ወንበር ቁጭ ብለን እንኖራለን ብለን ተስፋ እናደርጋለን አይደል?
ያ ማለት በራሳችንም ወንበር ብንሆን ያ ቻናል ይጠቅመናል ማለት ነው። የትም ሀገር ኖርን ያ ቻናል ይጠቅመናል ማለት ነው እንግዲህ እና ሰብስክራይብም እኔንም ቻናሌ አሳድጉልኝ፣ ሰብስክራይብ አድርጉኝ። እናንተም ደግሞ ዩቲዩብ ለመስራት ብቁ ከሆናችሁ ምንም ጥያቄ ካልፈጠረባችሁ ዩቲዩብ ከፍቶ ህግ ደንቡን ጠብቆ ከፍቶ የምሰጣችሁ ሰው አደርግላችኋለሁኝ። በውስጥ መስመር አናግሩኝ፣ በውስጥ አናግሩኝና ግሩፑን ጨምራችኋለሁ ማለት ነው። የዛ ግሩፕ ገብታችሁ ተቀላቅላችሁ ተሚራችሁ ከዛ በዛም ውስጥ ደግሞ ካላወቃችሁ ካልገባችሁ እንግዲህ ከዚህ ከፍቶ ሁሉ ነገር ጃይ ዘርጎ የሚሰጣችሁ ሰው አደርግላችኋለሁ እንግዲህ አለኝ ለማለት ነው። ራሱን ቻለ ከፍቶ ጃይ ዘርጎ የሚሰጥ ሰው ስላለኝ እሰጣችኋለሁ። ከዛ ሰው አገናኛችኋለሁ። ያ ሰው ደግሞ ስራው ስለሆነ ይሰራል፣ ሰርቶ ሁሉ ነገር ጃይ ዘርጎ ይሰጣችኋል ማለት ነው። ያ ሰው ከሰጣችሁ ግን ህግ ደንቡን ጠብቃችሁ መስራት አለባችሁ ማለት ነው። እና በመቀጠል ደግሞ ይሄ ዩቲዩብ ህግ ደንቡ እንዴት ነው የሚጠበቀው የሚለው በቀጣይ ቪዲዮ እንገናኛለን። ያ ማለት ግን እናንተ አሁን እኔ እንደዚህ ሲናገር እንደ ቀላል ልታዩት ትችላላችሁ። እንደ ቀላል አትዩት። ይሄ ለኛ በጣም ጠቃሚ የሆነ ስራ ነው። የማዳም ቤት ግማተን ስሩ ተኙ ስትል እንተኛለን፣ ተነሱ ስትል እንነሳለን፣ ቆሙ ስትል እንቆማለን አይደል? ያ ስራችን ብለን ነው አይደል የወጣ ነው። ስራ ከሆነ በቃ እንሰራለን፣ አምነንበት ነው እንደዛ የምንሆነው። ኦፍ ኮርስ የራሳችንም ስራ እንደዛ አምነን አለብኝ ይሄ ስራ ዛሬ ይሄንን ስራ መስራት አለብኝ ብዬ አምኜ ለራሴ ጊዜ ሰጥቼ ከሰራሁኝ ግን ምንም ነገር አያቀተኝም ለማለት ፈልጌ ነውና በቀጣይ ቪዲዮ እንገናኛለን። ሰብስክራይብ አድርጉኝ፣ ቻናሌ አሳድጉልኝ። እኔም ቻናሌ ካደገ እንደዚህ ብቻዬን አታገኙኝም። በተለያየ ቪዲዮ ነው የምታገኙኝ። እመኑኝ፣ ከአንዴ ሁለቴ ቃል ገብቻለሁ። የኔ ቻናል ካደገ እኔ እንጃ በዚህ ቤት አንድ ማታ አድራለሁ ብዬ አላስብም። ቻናል ላይ ገንዘብ መክፈል ቢጀምረኝ ኖሮ አገሬን ገብቼ ዘና እያልኩኝ አሪፍ እንቅልፍ እየተኛሁኝ የናፈቀኝ ዘር ማንዘሬን ዞሬ እያየሁኝ ከዘር ማንዘሬ ከእናት ከአባቴ ከእህት ከወንድሞቼ እየሳኩኝ የተጫወትኩኝ ዩቲዩብን ይሰራለሁ ማለት ነው። እና ብዙ ተስፋ ያለኝ ልጅ ነኝና ያንን ተስፋዬን እንዲደርስ ሰብስክራይብ አድርጉኝ፣ አበረታቱኝ፣ ቻናሌ አሳድጉልኝ ለማለት ፈልጌ ነው። ወዳቻለሁ። እስከዚህ ሰዓት ከኔ አብራችሁን ስለቆያችሁ በጣም አመሰግናለሁ። ወዳቻለሁ።